ፍቅር ፍቅር ሲያሰኘኝ ትዝ ሲለኝ ስሜቱ ቆይ ለምን አስፈለገ ማስመሰል መዋሸቱ። ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ። ዛሬ መዳሜ ይዛኝ ወጥታ ይኸውላችሁ እያዞረች ነው። ልብሱም ትለዋለች፣ እቃውም ትለዋለች። ኧረ ምን ቅጡ እና አላችን ሁሉ ሰላም። ስራ እንዴት ነው? የመዳም ቅመሞችስ ስራ እንዴት እያደረጋችሁ ነው? እና ደግሞ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እስኪ አበረታቱኝ። አዲስ ጀማሪ ነኝ፣ አበረታቱኝ። እኔም እያየሁኝ መልሳለሁ። ከጎኔ ለነበራችሁም እጅግ በጣም አመሰግናለሁ። ሻንጣ ትምህርት ቤት የተዘጋለኝ እና ደግሞ የኔ ውዶች እዚህ አዲስ የምትመጡት ቢከብዳችሁም ይለመዳል። የማይለመድ የለም ከኔም ወዳ የምር አሁን ግን ለመድኩት። ለኔ ኖርማል ነው። በጣም ለመድኩት። አሁን ከመጣሁ ገና አመቴ ነው። ግን ቢሆንም የምር ይለመዳል። ለምጄዋለሁ ብቻ አልሐምዱሊላህ። ለምጄዋለሁ የኔ ውዶች። ከቤት መውጣት ደግሞ ማለት ነው እንዴት እንደሚያስጠላኝ እንደሆነ እኔ ብቻ ነኝ እንደውስ እንደው እናንተ ሆናችሁ በጣም የሚያስጠላኝ የምርን ሄድ ስትለኝ ማለት ነው። ቤት በቀመጥ ነው ደስ የሚለኝ የምር። ሶስት ወጣ እንኳን አርፋለሁ። ያው ቤቱን እንኳን አምጪው አሩጪው ነው። ቤቱና ከባድ ነው የምር። ቁጭ ስንል እኮ አይወዱም። ቁጭ ስንል አይወዱም። ግን እነሱ ማለት ነው ደካማ ጎናቸውን ከተረዳን ለኛ ቀላል ነው በጣም። እንደ ሙዳቸው እንራመዳለን ማለት ነው። እና ደግሞ ማለት ነው እኔ አሁን ያው መዳሜ ከቤት እንወጣ ስትለኝ አልወድም ምናምን ነገር አላልኳችሁም። ያው ኦንላይንም ስራ ስለምሰራ እዛ ጋር ነው ልክ እግሯን ተከትዬ ነው የምር። እዛ ጋር ከወጣች አንዳንዴ እኔን ውጭ ሳትለኝ እሷ ከወጣች በቃ እዛ ጋር ነኝ ማለት ነው። በምንም ይሁን በፍሪ ታይሜ ምናምን ነገር እዛ ያው ኦንላይን ስራ ጋር ነኝ ማለት ነው። እዛ ስራው ጋር ራሱ የምር ሀሪፍ ቢዝነስ እያገኘሁበት ነው ያለሁት ማለት ነው። ይሁን ኢንሻአላህ ያንን ስራ በዚህ ያው በሰፊው የምሰራበት ይሆናል ማለት ነው። አሁን እንደዚህ ለመስራት ምናምን ነገር ያው ስለማይመችኝ ነው፣ ለዛ ነው እንጂ እዛ ቪዲዮ አድርጌ ምናምን ነገር ሰራለሁ። እና እናንተም ያንን በትርፍ ጊዜያችሁ ብትሰሩት አሪፍ ነው። ከየትኛውም ከስራችሁ ጎን ለጎን እያደረጋችሁ መስራት ትችላላችሁ ማለት ነው። ልክ በቃ አሁን የዚህ ዩቲዩብ ራሱ ተመሳሳይ ነው ያም ማለት ነው። ያ ፓርቲ ነው፣ ላይቭ የለውም። እንደዚህ በግሩፕ የሚሰራ ስራ ነው ማለት ነው። ግን አሪፍ ነው። ስኬታማ ለመሆን ምንም ጊዜ አይፈጅም። በቅርብ ጊዜ መሆን ይቻላል ማለት ነው። እኔ ያንን ስራ የምር ቀድሜ አውቄው ነበር ማለት ነው።
እዚህ ራሱ አረብ ሀገር አልመጣም ነበረ። ምክንያቱም ያ በጣም የሚገኝበት ስራ ነው። ምን አይነት ኮተት የሆነ ልብስ ቤት ነው እናንተ! ይሄ ደግሞ የጠንቋይ እንትን ይመስላል፣ የጠንቋይ ምስባ። ያቸው እነዚህ ባጎቹ ራሱ ማለት ነው ከቦርሳ ውስጥ የሚደረጉ ናቸው። እኔ ማለት ነው እዛ ኢትዮጵያ እያለሁኝ በቃ ይሄን አረብ ሀገር ምናምን ነገር የምስለው በጣም ሀሪፍ፣ በቃ ሁሉ ነገር ምናምን ነገር ሀሪፍ እንደዛ አድርጊ ምናምን ነገር ነበር የምስለው ማለት ነው። ሁሉ ብዙ ልብስ ምናምን ነገር ሁሉ ይዤ አልመጣሁም ይጥላሉ ሲሉኝ ማለት ነው። የምር አሁን ያው የምር ለእነሱ የሚሰጣቸው ራሱ ደስ ይላቸዋል፣ እንኳን ለኛ ማለት ነው። በጣም የሚገርም የምር ተቃራኒ ነው የሆነብኝ። ልብሳቸው ደግሞ አያምርም የምር የሆነ ጋርመንት ምናምን ነገር እንደዛ ይመስላል። አያምርም ልብሳቸው ራሱ። ሀገራችን እኮ ማለት ነው የምር ብር ካለን ጸዴ ሆነን ነው የምንኖረው። የምር ልብሱ ራሱ ይሄና ያ አይገናኝም። ያ በጣም ነው የሚያምረው፣ ኳሊቲም ነው። ያው ኳሊቲም እዛ አለ፣ ግን የሆነ አያምርም። በቃ አያምርም፣ የምር አያምርም። እና የሀገሬ ልጆች እንደኔ ያው ስደተኛ የሆናችሁ ብራችሁን ሴፍ አድርጉ። በጎንም ያው እንደዚህ ዩቲዩባችንን ለማጠናከር እንሞክር። ያው በጎንም ደግሞ ያው እኔ ያልኳችሁም ያን ኦንላይን ስራ ብትሰሩ አሪፍ ነው የምር። እኛም በዛም በጣም እየተጠቀምኩበት ነው ያለሁት ማለት ነው። እና እናንተም በርቱ። ደግሞ እነዚህ በጎቹ አያቸው ደግሞ እነዛ ሁለት ቀሚሶች ሰርግ ላይ ሲኮን ከላይ ሽኮኮ ይባል የለ እንደነዛ ይመስላሉ። ቸው አሁን እናንተ ይኸውት እስኪ አሁን እንደዚህ በካሜራ ሆኖ በብዙ ይሄን ያህል አያስታውቅም እንጂ ማለት ነው። ይሄ አለ ይሄ ሁሉ ማብራት በጣም ነው የሚገርመው። ብርሃን እኮ ነው በቃ ነው። ያው ሱቅ ስለሆነ ግድ ነው፣ ግን ራስቸው ነው። አያቸው ደግሞ እነዚህ ትንሾቹ የህፃናት ፀጉር ማስያዣ ናቸው። እነዚህን ደግሞ ያው እናቴ ትቆጣኛለች ስሙን ብጠራ። እነዛ ደግሞ የአግራት መያዣ ናቸው። ከላይ ያሉት የህፃናት ልብስ ስዕሉ ከዛ በታች ያሉት ማለት ነው የአግራት መያዣ ናቸው። ይሄ ደግሞ ጨርቅ ነው፣ ጨርቅ ነው። ይሄ ደግሞ የእነማማ ጨርቅ ነው። ይሄ ደግሞ
ይህ ደግሞ ኮንፈርት ነው። روح اوكي طيب يو خلي شيله حطي هنا. አያቸው እነዚህ ደግሞ ትንሽ ፎጣ ናቸው። ፊትዬ ማለት ነው የኔን ማነሳው ምናምን ነገር ለማየት እሷ ከኋላ እየሆነች ማለት ነው። ደግሞ እነዚህ ጨርቅ ናቸው፣ የህፃናት ጨርቆች ናቸው። እነዚህ ደግሞ መስገጃ ናቸው። መስገጃ እዚህ መስገጃ ናቸው። ፈጣሪዋ እንደ ቀልባችን አድርግልን። في منه ورد، في اشياء ورد فيه حلو صح؟ وش عادي ورد لا انا عييت ايش اللي معك؟ لا شوف هذا هذا انت خاص هاي العلمة شوف هذا قاعدين والله لا تحطين هذا تحت تغطين بشيء ثاني، تغطين بالابيض. ما عندي ابيض تغطي فيه. لا شوف الحين شلون شوف مفصل كذا. اي لا مكرمش شوي. حتى هذا فوق. لا احس ان هذا اللي غطى مو بزين. شوفي هنا متلحف، هذا المتلحف مو بزين، تحطيه تحت جميل يحسس كذا الصباح. تعال صح؟ كم؟ 23 يورو. أفرح بدك ولا تريد؟ يلا طبعا شو ثاني؟ أنا بس حلو اللي واحد أفرح نفسي أنا كذا وحين خلي هذا شوي، خلينا نشوف هذا من هنا
تفضل خذيها لي ها. ما تسقينها. بعدين نطلع الابواب. مرة ثانية خلاص. عطيتي طلعي العربية ذي. كل شيء تسمى حسابي. إذا خلص هذا استني قبل ما تحسبين عني. كل شيء حسابي.